ፊልሙ የሚጀምረው በሚያምር የርችት እይታዎችና አንድ ትልቅ ፓርቲ ላይ ነው። እናም አንድ ሰውዬ በድግስ ውስጥ ያሉትን እንግዳዎች በጥርጣሬ እየተመለከተ ነው። እናም ከዚያም የዳንሰኞች ግሩፕ ዳንሳቸውን ማቅረብ ጀመሩ። የሰውዬ ስም ጆሴፍ ይባላል እና ጆሴፍ አንድ የግድያ ትዕዛዝ ታዟል እና ምንም አይነት የደም መፋሰስ እንዳይኖር መመሪያ ተሰጥቶታል። እሱ ግን ጥበቃዎቹን ከመግደል አልተቆጠበም፣ ምክንያቱም ወደ ዋና ሰውዬ እንዲያደርሱት ነበር። በመጨረሻም ጆሴፍ ወደ ኢላማው ደርሷል። ሰውዬው ከማስወገዱ በፊት ግን እሱን ለመግደል የቀረበለትን ማንኛውም ነገር በ3 እጥፍ አደርግልሃለሁ በማለት ዋጋ መደራደር ጀመረ። ነገር ግን ጆሴፍ ሳይሰማው የመጣበትን ዓላማ ፈጸመ። ሆኖም ግን በጉዞው ላይ ራሱን ማዞር ጀመረ። ይህ እንዲህ እንዳለ ፓርቲው ክስተት ቀጠለ፣ የተኩስ ልውውጥ እስከሚጀመር ድረስ። ሁሉም ከቦታው እየወጡ ነው። ቅድም ያየናት ዳንሰኛ መሬት ላይ ወርቃ ሁሉም እየረገጣት ያልፋል። ወዲያውኑ ጆሴፍ ይመጣና ከተኩሱ መሃል ይዟት ይወጣል። ከዛም አመስግና ስሙን ጠየቀችው። እሱም ጆ በማለት መለሰላት። አሁን በተደጋጋሚ የሚያዞረው ነገር ትልቅ ችግር እየሆነ መጥቷል። ወደ ቤት እንደገባ ወዲያውኑ መድኃኒት ወሰደና ለማረፍ ጋደም አለ። በሚቀጥለው ቀንም በሆስፒታል ውስጥ የላቦራቶሪ ምርመራ እያካሄደ ነው። ምናልባት የጭንቅላት እጢ ካጋጠመው፣ ነገር ግን እስካሁን ምንም ነገር ሊያሳይ አልቻለም ወይም የትኛውንም አይነት እጢ ሊያመለክት አልቻለም። ይሁን እንጂ ዶክተር ኪጋን አኗኗሩን እንደገና እንዲገመግም ይመክረዋል። ከሐኪሙ ቀጠሮ በኋላ ጆሴፍ ለሰራው የሚከፈለውን ክፍያ ለማግኘት ወደ አለቃ ይሄዳል። የትላንትናው ምሽት ጆሴፍ ስለተፈጠረው ነገር ተናግሮ ለድርጅቱ ታሪክ መሸፈኛ ትንሽ መወያየት አለባቸው። ከዚያም ከወጣ በኋላ በተኩሱ ጊዜ አዳናትን ልጅ ለማግኘት ሄደ። ስለ ደህንነቷና ስለተጎዳው እግሯ ለማወቅ አስቦ ነው። ስሟ ሜዝ ይባላል። እራት ልጋብዝ ስትለው ተስማማ። ቁጥር ተለዋወጡና ተለያዩ። ግን እሱ የቁጥር ወረቀቱን ጣለው። ግን ሀሳቡን ወዲያው ቀይሮ ወረቀቱን ለማንሳት ተመልሶ ሄደ። ቤት እንደደረሰ ከብዙ ሙከራዎች በኋላ አንድ መልእክት ላከላት። በመጨረሻም እራት ላይ ተገናኙ። ከዚያም ስለ ቤተሰብ፣ ስለ ስራ፣ መደበኛ ቀናቶችና ብዙ ነገር አወሩ። እናም ሜዝ እንደሱ አይነት ላሉ ሰዎች የዳንስ አካዳሚ መክፈት ህልሟ እንደሆነ ነገረችው። ጆ የወደዳት ይመስላል። ከዛ በኋላ አበባዎች ያመጣላታል። የዳንስ ትርኢቷ ላይም ይሳተፋል። በተጨማሪም እራት ለመብላት በጣም ብዙ ጊዜ ይገናኛሉ። አሁንም እንደተለመደው እሱ ስራውን አላቆመም። በመቀጠልም ከአለቃው ጋር ባደረገው ስብሰባ ስለ ሜዝ አጫውቶታል። አለቃውም እሷ አንተ እንደምትሰራ ታውቃለች ወይ ብሎ ጠየቀው። እሱም አታውቅም ብሎ መለሰለት። በቅርቡ ስራ ስለሚያውቀው መናገሩ አያስፈልግም አለው። አለቃውና ሚስቱን የሱ ልደት ላይ ጋበዛቸው። በዛው ሜዝን ለሱ ለማስተዋወቅ ነበር። የልደቱ ቀንም ለማክበር ራስ ሰዓት ላይ ተሰብስበዋል። እርስ በእርሳቸው ተግባብተው በጣም እየሳቁ ነው። አለቃው አሁንም ለሜዝ ሁሉንም ነገር እንዲነግራት ይመክረዋል። ሜዝ የእውነት የምትወደው ከሆነ እንደምትረዳውም ነገረው። ከዛ ሁሉም የልደት ዘፈን ዘፈኑለት እና በራት ግብዣው የተዝናኑ አመሹ። በሆስፒታል ውስጥም ከበርካታ ሙከራዎች በኋላ ዶክተር ኪጋን ለጆ መጥፎ ዜና ይነግረዋል። እሱም ኒውሮጀነሬቲቭ የሚባል ዲስኦርደር እንዳለበትና ችግሩም የነርቭ መበታተንና ቅንጅት ማጣትን ያመራል። ከዛ ከባድ የራስ ምታት፣ አይነ ስውርነት እና የአእምሮ ችሎታ መቀነስ እንደሚታይበትና ምንም መድኃኒት እንደሌለው ይነግረዋል። ሲቀጥልም ጆ ለመኖር 3 ወር ጊዜ ብቻ እንዳለው ነገረው። ጆ ጭንቅላቱ ተበጥብጦ ወደ ቤት ይሄዳል እና ያስቀመጣቸውን ሽጉጦች ሰብስቦ ወደ ባህር ውስጥ ጣላቸው። ወደ አለቃው ቤት ሄደና ሁሉንም ነገር ገለጸለት። የጡረታ እቅዱንም ነገረው። በተጨማሪ የህይወት መድኑን ለሜዝ እንዲሰጣት ጠየቀው። ምክንያቱም አለቃው እንዲገለው ትዕዛዝ እንዲያስተላልፍበትና በሚሰጠው 2 ሚሊዮን ብር የራሱ ስኬት እንዲያገኝ ፈቃደኛ በመሆኑ ነበር። በእርግጥም አለቃው አልተስማማም። ጆ ሄደ። ጠላቶቿን ለማሸነፍ ሰይፎቿን ከምትጠቀመው ነፍሰ ገዳይ አንቶኔት ከምትባል ሴት ጋር ይገናኛል። ጆ አንድ ስምምነት ያቀርብላታል፣ እሱን እንድትገለውና በምላሹ እሱ 2 ሚሊዮን ዶላር እንደሚሰጣት ነገራት። የእሱ በሽታ ከባድ ከመሆኑ በፊት መሞት ይፈልጋል። ሁለቱም ከ24 ሰዓት በኋላ እሱን ለማስወገድ ተስማሙ። እናም አንቶኔት ለታላቁ የማስወገድ ስራ ዝግጅቷን ማድረግ ጀመረች። ከዚያ በኋላ ጆ ሜዝን ለማግኘት ሄደ። ነገር ግን ከአንቶኒ ሰው አንዱ ጆንና ሜዝን ፎቶ እያነሳቸው ነበር። ሆኖም ልክ በዛ ጊዜ ጆ ለተወሰኑ ሳምንታት እንደሚሄድና ተመልሶ እንደማይመጣ ነገራት እና ከሷ ጋር ያለውን ግንኙነት አቋረጠ። ሜዝ በጣም ተሰብራ ጥላው ሄደች። ጆ ወደ ቤት ተመልሶ ራሱን ለማረጋጋት መጠጣቱን ተያያዘው እና ከዚያም በድምጽ መልእክት ሁሉንም ነገር እያስረዳ ነገራት። ከዛ ከዶክተር ኪጋን የመጣ መልእክት ይደርሰዋል። ወዲያውኑ ደወለለት። እናም የምርመራ ውጤቱ የተሳሳተ እንደሆነ ነገረው።
ጆ ምንም አይነት ኒውሮጀነሬቲቭ የሚባል ዲስኦርደር የለውም። የእሱ ምርመራ ውጤት ከሌላ በሽተኛ ውጤት ጋር እንደተቀያየረ ነገረው። እናም እሱ ራሱን የሚያመው ነገር ምን እንደሆነ ለማወቅ ሳይረፍድ በፊት ድጋሚ እንዲመረመር ይመክረዋል። ጆ ባለበት ደነዘዘ። መሞቻው ይቀርባል ብሎ ባመጣው መዘዝ አሁን ጉድ ሆኗል። ሊገደልበት የተስማማበት ሰዓት ደረሰ። እንዲህ ቆይ እስካሁን ሰብስክራይብ አላደረጋችሁ? የላይክ ምልክቷና ደውሉን በመጫን ቤተሰብ ይሁኑ። ከዚያም የገዳዮቹ ቡድን ጆ ቤት ደርሰዋል። ጆ ውሉ እንደተዘረዘ ነገራቸው። እነሱ ግን ሲያስማሙ እሱን መጋጠም ጀመሩ። መጀመሪያ ቀይ ለባሹን አስወገደው። በቀጣይም በየተራ ሁሉንም ቡድኖች ጨረሳቸው። ከዛ በኋላ ጆ ውሉን ለመሰረዝ ወዲያውኑ ወደ አንቶኒ ደወለላት። ነገር ግን እሷ ያመጣው ችግር እንደሆነና ማንም የ2 ሚሊዮን ዶላር አቅርቦት ውድቅ ለማድረግ እንደማይችል ነገረችው። ከዛ ጆ ከ2 ሚሊዮን ዶላሩ ላይ ድርሻዋን እንድትወስድና የቀረው እንድታካፍላቸው ነገራት። እሷ ግን በግልጽ እምቢ አለችው። ምክንያቱም እሷ አባቷን ስለገደለባት ቂም ስላለባት ነበር። ጆ ለሜዝ በድምጽ መልእክት ወደ ሌላ ቦታ እንድትሄድ ነገራት። ሌላ ገዳይ ጆንን ሊያጠቃ መጣ። እናም ተደባድቦ ገደላቸው። በስኮትላንድ ሌላ ገዳይ ቡድን ጆንን ለ4 ሚሊዮን ዶላር ለመግደል ጥያቄውን ተቀብሏል። ይህ የሚያሳየው አንቶኒ የሱ 2 ሚሊዮን ዶላር ሳይሆን ጆንን ለማስወገድ ያለው ደስታ ነበር። ሌላ የገዳይ ቡድንም ጆንን ለማስወገድ የቀረበለትን ጥያቄ ተቀበለ። እናም ሌላ ሰው ላከች፣ እሱም ተቀበለ። ይህ ለጆን ከባድ ይሆናል። ሜዝ እያለቀሰች ነበር የድምጽ መልእክቱን እስከምትሰማ ድረስ። ከዛ ለደህንነቱ አስባ ወዲያውኑ ወጣች። ጆይ ወደ አለቃዋ ቤት ሄደ። ቁስሉን ለማጽዳት እየረዳ በሚቀጥለው ድርጊት መርሃ ግብራቸው ላይ እየተወያዩ ነው። አለቃው ለጆ አንዳንድ መሳሪያዎችና ፈንጂዎች ሰጠው። በመቀጠልም አንቶኒ በኬሌቲ ውስጥ ላለው ሎፍዳል ለተባለ ሰውዬ ጆንና ፍቅረኛውን ለማስወገድ ስምምነት አቀረበችለት እና ያጎቷ ልጅ ስለሆነ ሹፌሩ እንደሚንከባከበው ነገረችው። ሹፌሩን አገኘው፣ ግን በጣም የሚያናድድ ይመስላል። ከዚያም ሄዱ። ከዚያ በኋላ ጆ ማሳጅ የተደረገለት ነው። በድንገት አንገቱን አዙራ አንቃቃችለት። ከዚያ ወዲያው ራስ ምታቷ አቆመ እና ምግፍ አርግቶ አመሰገናት። በመቀጠልም ሎፍዳልና የአንቶኒ አጎት ልጅ ሜዝ ቤት በር ላይ ናቸው። እናም የአንቶኒ አጎት ልጅ ለምን የንግዱ አካል መሆን እንደሚፈልግ እየነገረው ነው። ከዛ ሜዝ ደርሳ እቃዎችን ሰብስባ ልትሄድ ስትል ያዟት። እናም ልታመልጥ ስትል በቦክስ ዘርሯት ይዟት ሄደ። አንቶኒ ከጆ ጋር ያለውን ውል በቁም ነገር ወስደዋለች እና እሱን ለማስወገድ ጦር እያቋቋመች ነው። እናም ጆ በአንድ ህንጻ ውስጥ ለጦርነቱ ተዘጋጅቷል። ሌላ ገዳይ ጆንን ለማስወገድ መጣ። ጆንን እስከሚያሸንፉት ድረስ ተዋጉ። ነገር ግን ወዲያው ማለት ይቻላል በጭካኔ በተሞላበት መንገድ ሞቱ። ከዚያ ደግሞ ሌላ 2 ሴት ገዳዮች በሽጉጣቸው ጆ ላይ መተኮስ ጀመሩ እና እንደገና አሸነፋቸው። ከዛ ቡታስ የሚባል ሰውዬ መጣ። በዚህ ጊዜ ዙሪያው የእጅ ፍልሚያ ነበር። ከብዙ ፍልሚያዎች በኋላ ሰውየው ሰይፉን አውጥቶ ሲያነሳው ሰይፉ ከፈንጂ ጋር የተያያዘ ነበርና ፈንድቶ ውልቅልቁን አወጣው። ይህ በእንዲህ እንዳለ ሎፍዳል ሜዝን ይዞ መጥቷል እና ወጥመድ እንዳይሆን ስለፈራ ለማረጋጋት ሲሄድ የአንቶኒ ያጎት ልጅ ከሜዝ ላይ አይኑን እንዳይነቅል አስጠንቅቆት ወጣ። ከዛ ሎፍዳል ልጁን እሱና ሜዝን እንዲቀያየሩ ሀሳብ አቀረበለት። ልክ ከዛ የጦር ኃይል የሚመስሉ ገዳዮች መጡና ህንጻውን ከበቡት። ወደ ሜዝ ስንመለስ ሜዝ ልጁ ግሬን ተዝዟልና አንዴ ብቻ ከመኪናው ልጣ ብላ ስትለምነው እሱ ማዝኖላት ሲያስወጣት አውቃ ወድቃ ባገኘችው እንጨት አናቱን አለችው። ከዛ ጆ ህንጻውን በፈንጂው አጥምዶት ነበርና አንድ በአንድ አፈነዳቸው። ከዛም ልጦ ወደ ሎፍዳል ከስምምነታቸው ለመፈጸም ሄዶ እያወሩ ያለ በመሃል ሜዝ በመኪና ሎፍዳልን ገጭታው ከጆን ጋር መለጡ። በመኪና ውስጥ ሜዝ ጆንን ሁሉንም ነገር እንዳስረዳት ጠየቀችው። እሱም ነገራት። ከዛ እሷ ሁሉንም ነገር በፊት ማወቅ እንደነበረባት ነገረችው እና እርጉዝ እንደሆነችም አበሰረችው። ከዛ ግን እየነዳች በመሃል ራሷን ሳተች። እናም ሲያያት የሽጉጥ ጨረፍታ ነክቷታል። ከዛ ጆ አቅራቢያቸው ቤተክርስቲያን ነበርና ወደዛ ወሰዳት። ወዲያውኑ ወደ ራሷ ስትመለስና ጆ እንድታገባው ጠየቃትና እሷም እሺ አለች። ለቄሱ እንዲያጋባቸው ጠየቁ። እሱም ተስማማ። ነገር ግን ጆ ንስሐ እንዲገባ ጠየቀው። ጆ ኃጢአቱን ሲናዘዝ ቄሱ ደነገጠ በሰማው ነገር። ንስሐው ሲያልቅ ጋብቻ ወዲያውኑ ጀመሩ። በመሃል ግን ሎፍዳል ጥይት አዘነበባቸው እና ቄሱ ተመታ። ከዛ ሌላ ጥይት ተተኮሰ። ሜዝና ቄሱ ተደበቁ። ከዛ ከገዳዮቹ አንዱና ጆ ፊት ለፊት በሽጉጥ ተጠቃቀኑ። ጆ ሰውየው ላይ ሲተኩስ በሚያሳዝን ሁኔታ ጠመንጃው ጥይት አልነበረውም። ሰውየው ጆ ላይ ሊተኩስበት ሲል ሜዝ በጥይት ጭንቅላቱን አፈነዳቸው እና በድጋሚ ከሞት አመለጡ። የጆ አለቃ ወደ አንቶኒ ጋር ሄደ። በግልጽ እንደሚታየው ሁሉንም ህጎች ጥሳለች። አንዳንድ የማይሆኑ ገዳዮችን ከመቅጠር ጀምሮ ልክ እንደ አባቷ ህጉን ጥሳለች። ከዚያ ወዲያውኑ ገደላት። ጆና ሜዝ ትክክለኛ ሰርግ እያደረጉ ነው። ቄሱም አብሯቸው ነበር እና በጣም ደስተኛ ናቸው እና አለቃው ደስታውን እየገለጸላቸው ተቃቀፉ። ዶቼ የዛሬ ፊልም እዚህ ጋር ያበቃል። በሌላ ፊልም እስከምንገናኝ ሰላም ሆኖልኝ